ሰላም እንዴት ናችሁ? ደህና ናችሁ ወይ? ባለፈው አንድ ቪዲዮ ለቀቄ ነበር ቲክታክ ላይ በጣም ብዙ ሰዎች አይታችሁ በውስጥ በጣም ብዙ ኮሜንት ጽፋችሁልኛል። ለሁላችሁም መልስ ለመስጠት ያው ያስቸግራል። ስለዚህ ኔክስት ያሉትን በቪዲዮ እየሰራሁ ለመልቀቅ ሞክራለሁ። ሙሉውን ደግሞ ዩቲዩብ ቻናሌ ላይ ቻርሚ ቲዩብ ሚል ፕሮፋይል ላይ አስቀምጣለሁ። ኮሜንት ሴክሽንም እዛ ላይ ገብታችሁ ታላችሁ ለቀዋለሁ ሙሉ የሰራሁት አለ። አሁን ግን ማነሳው ስለ አንድ ዩኒቨርሲቲ ነው። ስለ ጆርጅ ሜሰን ቨርጂኒያ ውስጥ ስላለ አንድ ዩኒቨርሲቲ ነው። ስለ አክሰለሬትድ የሚሰጥ ዩኒቨርሲቲ ስለሱ ላይ ነው ቪዲዮ የምሰራው ማለት ነው። ባለፈው ያቆምነው እንግዲህ ፕሪሪኩዊዚቱን ነው ያነሳ ነው ያየ ነው ማለት ነው። ፕሪሪኩዊዚት ላይ ጆርጅ ሜሰን የሚፈልጋቸው ለምሳሌ አናቶሚ ኤንድ ፊዚዮሎጂ 8 ክሬዲት አወር ይፈልጋል። ባዮኤቲክስ፣ ስታቲስቲክስ፣ ኒውትሪሽን ሌላ ማይክሮባዮሎጂ እነዚህ ወደ 7 ኮርሶች ይፈልጋል። እነዚህን ግን ሚኒመም 3 ነው ማምጣት ያለባችሁ ፕሪሪኩዊዚት ነው። ሁለት ነገሮች አሉ። አንደኛው ያው ባለፈው ቪዲዮ ምናልባት ያላያችሁት ዲግሪ ሪኳየርድ ያደርጋሉ ለአንድ አመት ፕሮግራም ኤኒ ሊሆን ይችላል። በባችለር ኦፍ ኤጁኬሽንም ይሁን ስፖርት ሳይንስም ተመረቁ፣ አግሪካልቸርም ተመረቁ ወይ ኢንጂነሪንግም ላይ ሜቢ ወደ ነርሲንግ መግባት የምትፈልጉ በኢንጂነሪንግ ኢትዮጵያ የተመረቃችሁ ካላችሁ ፐብሊክ ሄልዝ ኦፊሰር ወይ ፐብሊክ ሄልዝ ወይ ኒውትሪሽን ኤኒ ብቻ ምክንያት በውስጥ ብዙ ማኔጅመንት ይቻላል ወይ ኮምፒውተር ሳይንስ ነኝ ይችላል ወይ ኢንጂነሪንግ ነኝ ይችላል ወይ ባችለር ኦፍ ኤጁኬሽን ኢትዮጵያ ይጨርሱ ይችላል ወይ የሚላል የትኛውም ይሁን ዲግሪ ብቻ ይኖራችሁ። ጆርጅ ሜሰን ላይ አሁንም ስለ አንድ ዩኒቨርሲቲ ነው እያነሳሉት። ሁሉም የተለያየ ለምሳሌ 2.5 የሚቀበሉ አሉ፣ አንዳንዱ በቱ የሚቀበል በቱ የተለያየ እንትኑ ስላሉ እኔ ማነሳው ስለዚህ ነው ስለ ጆርጅ ሜሰን ነው ዛሬ የተወሰነ ልላችሁ የፈለኩ ማለት ነው። ጆርጅ ሜሰን ላይ 2.85 ነው ዲግሪያችሁ መሆን መቻል ያለበት ማለት ነው። አንድ እሱ ነው። ሁለተኛ ደግሞ ዲግሪ መኖሩ አንድ መስፈርታቸው ነው። ዲግሪያችሁ 2.85 መሆኑ እንደ ሪኳየር ፐብሊክ ሄልዝ ነው ኢትዮጵያ የተማረው። ፐብሊክ ሄልዝ ኢትዮጵያ የተማረው ለምሳሌ አናቶሚ ወስደናል፣ ፊዚዮሎጂ ወስደናል፣ ማይክሮባዮሎጂ ወስደናል፣ ኒውትሪሽን ወስደናል፣ ባዮስታት ወስደናል። እነዚህ ነርሲንግ ኢቲክስ የተባለ ምናምን ኢቲክስ በሚለው ኤቲካል ኤጁኬሽን በሚለው ወስደናል። ሌሎችም ሳይኮሎጂ ወስደናል። አንዱ ሳይኮሎጂ ሪኳየርመንት ነው። እነዚህን ኮርሶች ትራንስፈር ያደርጉላቸዋል። ትራንስፈር የሚያደርጉላችሁ ግን አክሬዲትድ በሆነ ለምሳሌ ዌስ ሊሆን ይችላል፣ ኢንተርናሽናል ኤጁኬሽናል ሪሰርች ፋውንዴሽን ሊሆን ይችላል። በእነሱ ኢቫሉዌት መደረግ መቻል አለበት። በእነሱ ኢቫሉዌት ካልተደረገ በሊስት አላቸው። ከነዛ ውስጥ አንዱ ከሆነ ሜሰን ላይ አክሬዲትድ የሆነው ላይ አስደርጉ እንጂ ዌስ ማስደርጉት ኢንተርናሽናል ኤጁኬሽናል ሪሰርች ፋውንዴሽን ኤኒ ኢቫሉዌተር ሊሆን ይችላል፣ ችግር የለባቸው። ያንን ለምሳሌ 3 ክሬዲት አወር ከወሰዳችሁ ለምሳሌ ሳይኮሎጂ ትራንስፈር ያደርጉላቸዋል። አጠቃላይ ሳይንስ ብቻ ሳይሆን 5 ዓመት ነው እነሱ ሪኳየርመንታቸው እና 5 ዓመት ማለፍ የለበትም። ከ5 ዓመት ያለፈው ድጋሚ ተወስዱታላችሁ ማለት ነው። ይሄንን ሜክ ሹር ግን ይሄ ታዘጋጃላችሁ። ኢንተርቪው ያለው ይሄ መስፈርቶች አሉት ማለት ነው። ይሄ ቨርጂኒያ ላይ ያለ ዩኒቨርሲቲ ነው። ስፔሻሊ እነዚህ ስፕሪንግፊልድ፣ አሌክዛንድሪያ እነዚህ አለን ሎርተን፣ ውድብሪጅ የምትኖሩ ዲሲ የምትኖሩ ጆይን ማድረግ ግን ችግሩ ምንድነው? ኢንስቴት ሲሆን ወይ ደግሞ ለቨርጂኒያ ነዋሪዎች ሲሆን ቨርጂኒያ ነዋሪ ከሆናችሁ $23,000 ነው የምትከፍሉት። እንግዲህ ባለፈው ሊጨምር ይችላል ሊቀንስ ይችላል። ያው ዌብሳይታቸው ላይ ያገኙት እንደዛ ነው የሚለው። ያው ግምታዊ ነው። በየጊዜው አፕዴት የሚሆኑ እንትኖች ሊኖሩ ይችላሉ። አውት ኦፍ ስቴት ከሆናችሁ ግን $60,000 ነው የምትከፍሉት። እሱ ነው። ሁለተኛ ስኮላርሺፕ አላቸው። ሚድስታር ሆስፒታል ያው ዲሲ ያላችሁ ቨርጂኒያ ያላችሁ ሜሪላንድ ታውቁታላችሁ። ሚድስታር ሆስፒታል እንግዲህ ያለፈው አመት ስኮላርሺፕ ሰጥቷል። አሁንም ሊሰጥ ይችላል ሊሰጥ ይችላል። ብቻ ባለፈው አመት ያ ነበር። አሁንም ሜቢ አሁንም ያው ሊኖራቸው ይችላል በየአመቱ አክሰለሬት ፕሮግራም ስለሚያውቅ። ሚድስታር ሆስፒታል ፉል ቲዩሽን ፊ ይከፍላል። ግን ለማን ነው የሚከፍለው ነው ጥያቄው። የሚከፍለው ሲቲዝን ለሆኑ ግሪን ካርድ ላስተዳድ ፉል ቲዩሽን ይከፍላል። 20,000 ሆነ 60,000 ሆነ ይከፍላል። ግሪን ካርድ ካላችሁ ሲቲዝን ከሆናችሁ ማለት ሌሎቻችሁ ግን ያው ከኪሳችሁ ነው የምትከፍሉና ይሄን ግን አንዳንድ ጊዜ ምን ማድረግ ትችላላችሁ? አንዳንድ ካምፓኒ ቲዩሽን ሪኢምበርስመንት አላችሁ። አሁን ስፔሻሊ ካምፓኒዎች ላይ የምትሰሩ ከሆናችሁ ይከፍላሉ፣ ቲዩሽን ሪኢምበርስ ያደርጋሉ። ግን አንዳንዴ ምን አይነት ሪኳየርመንት አላቸው? ከምትሰሩት ስራ ጋር የተያያዘ ስልጠና ሲሆን ነው የምንከፍለው የሚለው አለ። አንዳንዶች ደግሞ
የትኛውም ከሆነ ይከፍላሉ፣ ግን ይሄን ያህል ጊዜ አገልግለን ኮሚትመንት ይኖረዋል ማለት ነው። ሶ ሜዲሲናል ሆስፒታል ላይ ግን ከገባችሁ ይሸፍናል። የሜዲሲናል ሆስፒታል ፉል ቲዩሽን ይሸፍንላል። ናሽናል ስቱደንት ኢትዮጵያ ተማረን እንግሊሽ ፕሮፊሸንሲ ሪኳየር ያደርጋል። ሶ ለምሳሌ ዶሊንጎ ይቀበላሉ። ዶሊንጎ ይቀበላሉ። ዶሊንጎ 110 መሆን መቻል አለበት ሚኒመሙ ለአንደር ግራጁዌት። ግራጁዌት ሲሆን ደግሞ 120 ነው ውጤት ማለት ቶፍል ይቀበላል። ሌሎችም አሉ። ዌብሳይቱን አስቀምጥላችሁ እናንተ በራሳችሁ ደግሞ ቼክ አድርጉ። እኔ አሁን እንደ ቲፕ ነው፣ በጣም ዲቴይሉን በጣም ብዙ እንትኖች አሉ። ዋና የሚባሉትን ነገሮች ነው የምነግራችሁ። ሴክስ ላይ ጆይን ማድረግ የምትፈልጉ ከወዲሁ ፕሪሪኩዚቶችን ውሰዱ፣ ኢቫሉዌሽናችሁን ጨርሱ። አይ ኢትዮጵያን የጨረስኩት ካላችሁ ደግሞ ለምሳሌ አናቶሚና ፊዚዮሎጂ 4 ክሬዲት አወር ከሆነ ድጋሚ መውሰድ አይጠበቅባችሁም። ግን 5 ዓመት ያላለፈው መቻል አለበት ማለት ነው። 5 ዓመት ያለፈው ከሆነ አይቀበሉትም። 5 ዓመት ያላለፈውና ኢቫሉዌት አድርጋችሁ ከአሜሪካ ካለው ጋር ኢኩቫለንት ነው የወሰዱት ማይክሮባዮሎጂ፣ የወሰዱት ሳይኮሎጂ፣ የወሰዱት ስታቲስቲክስ ኮርስ አላለ። እነዚህ ኮርሶች ማይክሮባዮሎጂ፣ ባዮስታት እነዚህ ኮርሶች የሚፈልጓቸው ለፕሬዲክ ወደ 7 ኮርሶች አሉ፣ 7 8 እነሱ ላይ ኢኩቫለንት ነው ካሉ ክሬዲት አወሩ ጋር ማሽካሪ አስቀምጥላችኋለሁ። ከላይ ኢኩቫለንት ከሆነ ይቀበሏቸዋል። ሶ ጆርጅ ሜሰንን ጆይን ብታደርጉ በጣም ኮምፒቲቲቭ ነው እንደሰላችሁ። ያው ቀላል አይደል፣ ጥሩ ውጤት ግሬድ ማምጣት አለባችሁ። ጥሩ ውጤት ካመጣችሁ ጆይን ማድረግ ትችላላችሁ። ይሄን ቪዲዮ ግን ከመጨረሻ 2 መጽሐፍ ሜቢ ማንበብ የምትወዱ ከሆነ ልጋብዛችሁ። 2 መጽሐፍ እዚህ አጠገብ ያለው ፓስተር ኤልያስ ጌታነህ የተጻፈ መጽሐፍ ነው። ቤተክርስቲያን ምንነቷ ባለቤቷና የመኖር ስርዓቷ ይላል። በጣም ነው የምትወዱት። ስፔሻሊ ለቤተክርስቲያን መሪዎች፣ ለአገልጋዮች፣ እንደዚህም ለቤተሰብም ለራሳችሁም አንዳንዴ ቤተክርስቲያን ውስጥ እንዴት መኖር አለብን በእግዚአብሔር ቤት ውስጥ የሚለውን አሁን ያለውን ነገር ያሳያል። ለሌሎችም ደስተን ይሆናልና በጣም ኢትዮጵያም ላሉ እዚህ ያላችሁ ገዝታችሁ መላክ ትችላላችሁ። በጣም ነው የምትወዱት። አለ ኢትዮጵያም መላክ ይቻላል። ሁለተኛው ደግሞ ቤተሰባዊ ምክክር፣ ያው ለቤተሰብ በዚህ ዘመን በጣም ያስፈልገናልና ይሄ መጽሐፍ የቤተሰብ ምክክር ይላል። በፓስተር ቢኒያም የሜሪላንድ አዲስ ልደት ኢንተርናሽናል ቸርች መጋቢ ነው። አንዱ ካሉ መጋቢዎች መካከል ነው ፓስተር ቢኒ። ይሄ መጽሐፍ ነው። በጣም ነው የምትወዱት፣ በጣም ትጠቀሙበታላችሁ።